ታሪካችን የሚጀምረው በኮሪደር ልማት በደመቀችው አሜሪካ ሎስ አንጀለስ ከተማ ውስጥ ሲሆን በዛው ከተማ ውስጥ ነዋሪ የሆኑት ትዊድ እና ቪክተር የተባሉ ሁለት ሌቦች ከዘረፋ ቦታ በመኪና እየፈረጠጡ ያስመለከተን። ትዊድ እና ቪክተር አንድ ባንክ ዘርፈው በመኪና ለማምለጥ ቢሞክሩም ሮማን የተባለ አንድ ሰው ግን በመኪና በመከታተል እነ ቪክተርን መድረሻ አሳጣቸው ይጀምራል። ረጅም ሰዓታትን ከፈጀ አባሮች በኋላ ቪክተርና ትዊድ በመኪና ቆመው ከሮማን ጋር ቶክስ ቢጀምሩም ሮማን ግን ትዊድን ወዲያውኑ ተኩሶ ወደ ገሃነም ይልከዋል። በዚህም ንዴት ቪክተር ወደ ሮማን መሳሪያውን አከታትሎ በመተኮስ ሮማንን እግሩ ላይ ቢመታውና መሬት ላይ ይጥለዋል። ቪክተርም ሮማንን በወደቀበት ሊጨርሰው ሲጠጋው ሮማን የሎስ አንጀለስ ፖሊስ አባል እንደሆነ ባጁን በማውጣት እያሳየው ወዲያውኑ አካባቢው በፖሊስ ተከቦ ቪክተር በቁጥጥር ስር ይውላል። ከዚህም በኋላ ቪክተር በቶሎ ወደ ዘብጥያ ይወረወርና እስር ቤት ውስጥ ሆኖ ፍርዱን በመጠባበቅ ይጀምራል። የቪክተርም እስር ተከትሎ ክሪክ የተባለው ሎስ አንጀለስ ውስጥ የሚኖር ጠበቃ አሌክስ ለሚባለው ሳን ፍራንሲስኮ ለሚገኘው የቪክተር አባት ደውሎ ልጁ ቪክተር ዘብጥያ ውስጥ እንደሚገኝ ያሳውቀዋል። አሌክስም በቀድሞ ሕይወቱ ለአሜሪካ መንግስት የስለላ የሚሰራ አደገኛ ሰው ሲሆን የቪክተርንም እስር እንደሰማ ፈጥኖ ወደ ሎስ አንጀለስ በመምጣት ቪክተር ወደ ታሰረበት እስር ቤት ያመራል። አሌክስም እስር ቤት እንደደረሰ ልጁ ቪክተር ምን አይነት ስራ ሰርቶ ወደ ዘብጥያ እንደተወረወረ እንዲነግረው ቢጠይቀውም ቪክተር ግን ምንም አይነት ምላሽ ሳይሰጠው ይቀራል። አሌክስም ቪክተር ልጅ እያለ በስራ ምክንያት ለሱና ለእናቱ ጊዜ ባለመስጠቱ እስካሁን እንደሚቆጨው በመግለጽ ከዓመታት በፊት የሰራውን ስህተት መልሶ ለመካስ እየጣረ እንደሆነ ለቪክተር ይገልጻል። ቪክተር ግን አሌክስ የሚለፈልፈውን ነገር መስማት ስላልፈለገ የራሱ ጉዳይ በማለት በሱ ህይወት ምንም እንደማያገባው አስረግጦ ይነግረዋል። በእስር ቤቱ ሌላ ክፍል ውስጥ ደግሞ ቻንድለር የተባለ አንድ ታዋቂ ማፊያ አመክሮ ለማስፈቀድ የእስር ቤቱ ኃላፊዎች ወዳሉበት ክፍል ሲገባ እንመለከተዋለን። ቻንድለርም በተሰበሰቡት ኃላፊዎች ፊት ይቀመጥና ኃላፊዎቹ ወንጀሉን ሲዘረዝሩ ቆይተው በመጨረሻም የጠየቀውን የአመክሮ ጥያቄ ውድቅ እንደተደረገ ለቻንድለር ይነግሩታል። አሌክስም ከልጁ ቪክተር ጋር ከተለያየ በኋላ ወደ ሽንት ቤት በመሄድ በትካዜ ከራሱ ጋር መነጋገሩን ይቀጥላል። ማፊያው ቻንድለርም አመክሮ እንዳልተፈቀደለት ከተረዳ በኋላ ድንገት በእስር ቤቱ ህንፃ ዙሪያ ከባድ የቦምብ ጥቃቶች ይከሰቱና እስር ቤቱ በከባዱ ይጋያል። በዚህም ወቅት አመክሮ ክፍል ውስጥ የነበሩ ታጣቂዎች ፖሊሶች መሳሪያቸውን ወደ እስር ቤቱ ኃላፊዎች በመተኮስ ሁሉንም የእስር ቤት ኃላፊዎች በአንድ ጊዜ ይገሏቸዋል። በዚህም ጊዜ አብዛኞቹ የእስር ቤት ጠባቂዎች ለማፊያው ቻንድለር የሚሰሩ እንደሆነ እንረዳለን። ቀጥሎም ሉክ የተባለ ሌላ ጥበቃ ወደ ካሜራ መቆጣጠሪያ ክፍል ገብቶ ሁሉንም የፖሊስ ጥበቃዎች በመግደል እስር ቤቱን በማፊያው ቻንድለር ቁጥጥር ስር እንዲውል ያደርገዋል። ቻንድለርም እስር ቤት ውስጥ ያሉትን ታሳሪዎች በር እንዲከፈት በማድረግ ከአሁን በኋላ ወይ ለሱ መስራት አለበለዚያ ደግሞ ከእስር ቤቱ ወጥቶ ነፃነታቸውን ማወጅ እንደሚኖርባቸው የሚገልጽ መልእክት በስፒከር ያስተላልፍላቸዋል። ቻንድለርም በዚህ ሳያበቃ ራሱን በቪዲዮ በማስቀረጽ መንግስት የእስር ቤቱን ሰራተኞች ነፃ ማስለቀቅ ከፈለገ አሁኑኑ ሄሊኮፕተር እንዲላክለት የሚጠይቅ ቪዲዮ እንዲለቀቅ ያደርጋል። አሌክስም ቦምቡ በፈነዳበት ጊዜ ወድቆ ራሱን ከሳተበት በመነሳት እስር ቤቱ ውስጥ ምን እየተከናወነ እንዳለ ለማረጋገጥ ከሽንት ቤት ሲወጣ አንድ ለቻንድለር ከሚሰራ ታጣቂ ጋር ፊት ለፊት ይገጥማል። ታጣቂው አሌክስን እንዳየ በቁጥጥር ስር ሊያውለው ቢሞክርም አሌክስ ግን በአስደማሚ ብቃት ታጣቂውን ይዘርረውና ከታጣቂው ላይ ሬዲዮ እና መሳሪያ በመውሰድ እንቅስቃሴውን ይቀጥላል። ይህ በእንዲህ እንዳለም ከእስር ቤቱ ውጭ በርካታ ፖሊሶች እስር ቤቱን ከበው ሲጠባበቁ መርማሪ ኮልማን የተባለው ሰው ደግሞ እየተከናወነ ያለውን ነገር ለማጣራት በቦታው ይደርሳል። ኮልማንም እስር ቤት ውስጥ ላለ ቻንድለር ለተባለው አደገኛ ማፊያ የእስር ቤቱን ሰራተኞች በማገት ሄሊኮፕተር እንዲያመጣለት እንዳዘዘ በዝርዝር ለኮልማን ይነግሩታል። እስር ቤት ውስጥም ቻንድለር ለሱ መስራት የሚፈልግ ሰው እንዲመጣ ባዘዘው መሰረት ቪክተርን ጨምሮ በርካታ ታሳሪዎች ቻንድለር ፊት ይቀርባሉ። ቻንድለር እስረኞቹ እሱ የሚላቸውን ነገር ለማድረግ ፈቃደኛ መሆናቸውን ሲጠይቃቸው ሪኮ የተባለ አንድ እስረኛ ሁሉንም ለማድረግ ዝግጁ ነኝ በማለት ፈጥኖ ይመልሳል። ቻንድለር ግን በዚህ ሰዓት ይህን የተናገረውን ሪኮን ፈጥኖ ሄዶ ጉሮሮውን በማነቅ ከገደለው በኋላ ቀደም የሚል ሰው እንደማይታመን በመግለጽ ሌሎቹን ያስጠነቅቃቸዋል። በመቀጠልም
ቻንድለር እስር ቤት ውስጥ መሳሪያ የሚቀመጥበት ቦታ የሚያውቅ ሰው ካለ በማለት ሲጠይቅ ቪክተር ቦታውን እንደሚያገልጹ እዛ የነበሩት እስረኞች መሳሪያ ወደሚቀመጥበት ቦታ ይወስዳቸዋል። ቻንድለርም መቆጣጠሪያ ክፍል ውስጥ እያለ ከውጭ መርማሪ ኮልማን በመገናኛ ሬዲዮ ያነጋገረው ይጀምራል። ቻንድለርም መቆጣጠሪያ ክፍል ውስጥ እያለ ከውጭ መርማሪ ኮልማን በመገናኛ ሬዲዮ ያነጋግረዋል። በንግግራቸውም ወቅት ቻንድለር ያገታቸው የእስር ቤት ሰራተኞች እንዲለቀቅና በፍጥነት እጁን እንዲሰጥ ቢያስጠነቅቀውም ቻንድለር ግን የጠየቀውን ሄሊኮፕተር እንዲያመጡ 6 ሰዓታት ብቻ እንደሰጠው ለኮልማን ይነግረዋል። ቻንድለርም የቀለለ እንዳልሆነ እንዲታወቅ ሽጉጡን 2 ከተኮሰ በኋላ አሁን የገደለው የእስር ቤቱን ዶክተር እንደሆነና የሚፈልገውን ካላገኘ ግድያው እንደሚቀጥል ለኮልማን ያስረግጥለታል። የቪክተር አባት አሌክስም ቀደም ከገደለው የቻንድለር ሰው ላይ በወሰደው ሬዲዮ የነ ቻንድለርን ንግግር ከሰማ በኋላ ወዲያው መርማሪ ኮልማንን በስልክ በማግኘት እሱ ቻንድለርን እስከሚያፈላልገው ድረስ ኮልማን ቻንድለርን በስልክ እንዲያዘናጋው መልእክት ያስተላልፍለታል። ኮልማንም አሁን ባደረገው ማጣራት አሁን ያነጋገረው ሰው አሌክስ የተባለ የቀድሞ የአሜሪካ ሰላይ እንደሆነ ይረዳል። በመቀጠልም አሌክስ መሳሪያውን እንደያዘ ሲንቀሳቀስ ኮሪደሩ ላይ 2 ታጣቂዎች መሳሪያ ይዘው ይመለከታል። ወዲያውኑ ግን አንዱ ታጣቂ ሽንት ቤት በመግባቱን ተከትሎ አሌክስ አንደኛውን ታጣቂ አንቆ ከገደለው በኋላ ሁለተኛውን ከሽንት ቤት እንደወጣ በመሳሪያው ደፍቶ ይገለዋል። በዛው ቅጽበትም አንድ የፈራ እስረኛ ሮጦ አሌክስ ያለበት ቦታ ቢመጣም አሌክስ ግን እስረኛው ወደ መጣበት እንዲመለስ ማስጠንቀቂያ ያሰናብተዋል። ቪክተርም ሉክና ሌሎች እስረኞችን መርቶ የእስር ቤቱ መሳሪያ የሚቀመጥበት ቦታው ከወሰዳቸው በኋላ ሁሉም የፈለጉትን መሳሪያ እስከ አፍንጫቸው ድረስ ታጥቀው ይመለሳሉ። አሌክስም አንድለርን በፍለጋ መንገዱ ላይ ያገኛቸውን 2 ተጨማሪ ታጣቂዎች አርዶ ይጥላቸዋል። ውጭ ላይ ደግሞ የመርማሪ ኮልማን አለቆች ለኮልማን ስልክ ይደውሉና ታጋቾቹን ለማስለቀቅ ሂደት ምን ላይ እንደደረሰ ሲጨቀጭቁት ኮልማንም ስራውን ተረጋግቶ እንዲሰራ እየረዱት እንዳልሆነ ገልጾ ስልኩን በብስጭት ይዘጋዋል። ወዲያውኑ ግን ቻንድለር መልሶ ኮልማን በመገናኛ ሬዲዮ በማግኘት የሄሊኮፕተሩን ጉዳይ ሲጠይቀው ኮልማንም ሄሊኮፕተሩን ለማስመጣት የተቻለውን ሁሉ እየሞከረ እንደሆነ ይገልጽለታል። በዚህም ጊዜ ቻንድለር ሽጉጡን 2 ተኩስና አሁን ደግሞ 2 ሰራተኞችን እንደገደለ ለኮልማን በመንገር ሄሊኮፕተሩን በፍጥነት እንዲልክ ያስጠነቅቀዋል። እስር ቤት ውስጥም 3 መሳሪያ የታጠቁ እስረኞች ኮሪደር ላይ ሲንጎራደዱ አሌክስ ሲያይ በፉጨት ወደሱ ከጠራቸው በኋላ ሳያስቡት የጭስ ቦምብ በመልቀቅ እይታቸውን በመጋረድ ሁለቱንም በጩቤ ወቅቱ ይጨርሳቸዋል። ቪክተርም ደግሞ መሳሪያውን እንደያዘ ቻንድለር ወዳለበት ክፍል ይገባና ቀደም ሲል ከዚህ ክፍል የሰማውን የተኩስ ድምጽ ምን እንደሆነ ይጠይቀዋል። ቻንድለርም መርማሪ ኮልማን ሄሊኮፕተሩን ባለመላኩ ምክንያት ሰው የተገደለ እንዲመስለው የተኮሰው ጥይት እንደሆነ ለቪክተር ይገልጽለታል። በዚህም ወቅት ታዲያ ክፍሉ ውስጥ ያለው ቻንድለር ብቻ እንደሆነና እስካሁንም ማንም ታጋች እንዳልተገደለ እንመለከታለን። ቻንድለርና ቪክተርም እየተነጋገሩ ሳለ አንድ እስረኛ ሮጦ በመምጣት እስር ቤቱ ውስጥ አንድ መሳሪያ የታጠቀ ሰው ጓደኞቹን እንደገደለበት ለቻንድለር ይነግረዋል። ቻንድለርም በድንጋጤ ተውጦ ወዲያውኑ ኮልማንን በሬዲዮ በማግኘት እስር ቤት ውስጥ ያሰማራውን ሰው አሁን የማያስቆም ከሆነ ተጨማሪ ታጋሾችን እንደሚገል ይናገርና የውሸት አከታቶ ተኩሶ ስልኩን ይዘጋዋል። ኮልማን ዛቻውን ተከትሎ ለአሌክስ መልሶ በመደወል እስር ቤት ውስጥ የወሰደው ያለውን እርምጃ አሁኑ እንዲያቆም ነግሮት በሱ ምክንያት ታጋቾች እየተገደሉ እንደሆነ ያስረዳዋል። አሌክስ ግን እስካሁን ድረስ ምንም አይነት ታጋቾች እስር ቤት ውስጥ እንዳላየ ለኮልማን ቢነግረውም ኮልማን ግን አሁኑ ከእስር ቤቱ እንዲወጣ አሌክስን ደግሞ ደጋግሞ ያስጠነቅቀዋል። መቆጣጠሪያ ክፍል ውስጥም ቻንድለር ታጣቂዎችን የገደለባቸው ያለው ሰው ከባድ ልምድ ያለው አደገኛ ሰው እንደሆነ በመግለጽ ለሱ የሚሰሩትን ታጣቂዎች በሙሉ ይህ ሰው እንዲገድሉለት ያዛቸዋል። ከቻንድለር ታጣቂዎች ውስጥ አንዱ እንደዚህ አይነት አደገኛ ሰው መፋለም ለህይወታቸው በጣም አስጊ ስለሆነ ክፍያቸው በዛው ልክ መጨመር እንዳለበት መደራደሪያ ያቀርባል። ቻንድለርም ይህን ሰው ለገደለለት $1 ሚሊዮን እንደሚከፍል ቃል በመግባት ታጣቂዎቹን በሙሉ ያሰማራቸዋል። አሌክስም አሰሳውን በመቀጠል የእስር ቤቱ ኩሽና ሲደርስ ቻንድለር ያገታቸው ሰዎች በሙሉ ኩሽና ውስጥ ያለ ግዙፍ ማቀዝቀዣ ውስጥ ተከተው ህይወታቸው እንዳለፈ ይመለከታል። በዚህን ጊዜ አሌክስ ወዲያውኑ ለኮልማን በመደወል ታጋቾቹ በሙሉ እንደሞቱ ሲነግረው ጊዜ ኮልማንም በሰማው ነገር ለሰከንዳት ደርቆ ይቀራል። አሌክስም ስልኩን አነጋግሮ እንደጨረሰ ከአንድ ግዙፍ ታጣቂ ጋር ይገጣጠምና ታጣቂው አሌክስን ከግራ ከቀኝ ሲያማታው ቢቆይም በመጨረሻ ግን አሌክስ ታጣቂውን በጥይት ግንባሩን በመምታት ወደ ገሃነም ይልከዋል።
ቻንድለርም በድጋሚ ለኮልማን በመደወል ሄሊኮፕተሩ የት እንደደረሰ ቢጠይቀውም ኮልማን ቻንድለር ታጋቾቹን በሙሉ እንደገደላቸው እንደሚያውቅና ከዚህ በኋላ ሄሊኮፕተር ሳይሆን ታንክ እንደሚያመጣለት ገልጾ ስልኩን ይዘጋበታል። ቪክተርም አሳ ላይ ያለ አባቱ አሌክስን ይመለከትና ወደ አሌክስ አቅጣጫ የጥይት ሩምታ በመተኮስ አሌክስን መግቢያ ቦታ ያሳጠዋል። አሌክስ ግን ተኳሹ ልጁ ቪክተር እንደሆነ ሲመለከት ቀስ ብሎ ወደ ቪክተር በመጠጋት ከወንጀለኛ ጋር የሚተባበረው ምን ሆኖ እንደሆነ ይጠይቀዋል። ልጁ ቪክተር ግን አሁን ላይ ሰው እየገደልክ ያለው ወንጀለኛ አንተ ነህ በማለት አሌክስን ሲከሰው፣ አሌክስ ግን ቻንድለር ያገታቸው ሰዎችን በሙሉ በጭካኔ ማቀዝቀዣ ውስጥ ከቷቸው እንደፈጃቸው ለቪክተር ያስረዳዋል። ቪክተር ግን የአባቱን ቃል ማመን ስላልፈለገ አንድ ሁለት እያለ ሲጨቃጨቅ ከቆዩ በኋላ ቪክተር አባቱ አሌክስን እግር በሽጉጥ መቶት ትቶት ይሄዳል። ቻንድለር በድጋሚ ለኮልማን በመደወል ሊደራደር ሞክሮ ነገሩ ስላልተሳካለት እቅዱን ሁሉ ገደል የከተተበት አሌክስን አሳዶ ለመግደል ይወስናል። አሌክስም በልጁ ቪክተር እግሩ እንደተመታ እንደምንም ብሎ የእስር ቤቱ ጣራ ላይ ወጥቶ ሳለ ቻንድለር ሽጉጡን እንደደቀነ ወደ አሌክስ ይመጣል። ነገር ግን ቪክተር አሌክስን ምንም ቢጠላውም አባቱ ነውና በሁለቱ መሃል በመግባት የቻንድለርን ትኩረት ሲሰርቀው ጊዜ አሌክስ ሽጉጡን አውጥቶ ቻንድለርን እስከ ወዲያኛው ይሸኘዋል። በመጨረሻም ቪክተር እግሩ የተጎዳው አባቱን አሌክስን ይዞት ከእስር ቤቱ ጣራ ላይ ሲወርዱ እያየን ታሪካችን ያልቃል።